ሰላም የቲክቶክ ተከታታዮቼ እንዴት ናችሁ? ሰሞኑን አንድ የለቀቁት ቪዲዮ ነበረ። በጣም ቫይራል ሆኗል። እስካሁን ወደ 200,000 ሰዎች አካባቢ አይተውታል። ምንድነው ነገሩ? የዛሬ 9 ዓመት በዚህ በሀገራችን ላይ ብዙም የማይታወቅ በሽታ ጂቢኤስ ወይም ሲአይዲፒ የሚባል አሞኝ ነበር። በወቅቱ ህመሙ ሲያጋጥመኝ በጣም ድንጋጤዎች ነበሩ። በአጭር ጊዜ ውስጥ ነው ፓራላይዝ ያደረገኝ። ምንም አይነት መረጃው አልነበረኝም ስለ በሽታው። ፊልድ ላይ ነበርኩ። ያው ከቤተሰብ ጋር በስልክ ኮሙኒኬት አድርጌ እንደ እግዚአብሔር ፍቃድ ቶሎ ለከፍተኛ ሕክምና አዲስ አበባ መጥቼ ነው ኬዙ የታወቀውና የሄድኩበትን መንገድ በተቻለ መጠን ፎቶዎችንም ቪዲዮዎችንም አስደግፌ ህብረተሰቡን ያው የግንዛቤ ማስጨበጫ መረጃ ለማስተላለፍ እየሞከርኩ ነው። ተከታተሉት፣ ይጠቅማችኋል። ይሄ በሽታ ብዙ አይሰማም ነበር፣ ግን እኔ ሶሻል ሚዲያ ላይ ሼር ከማደርገው አንዳንድ ሰዎች ቤተሰቦቻቸውም ሆነ ራሳቸው ታመው ኮሙኒኬት እያደረጉኝ ነው። እኔ ከሄድኩበት አንጻር አንዳንድ ምክሮችንም በመለገስ ላይ ነኝ። መረጃ ጥሩ ነው። ኖሌጅ ኢዝ ፓወር ይባላል። እውቀት ኃይል ነው። ማወቅ ምንም ችግር የለውም። ስለዚህ እያያችሁ ሌታስ ዲስከስ አስፈላጊም ከሆነ ላይቭ ገብተን በዚህ ችግር ውስጥ ያለፉ ወጣቶችም አሉ፣ እኔም ማውቃቸው በጋራ የግንዛቤ ማስጨበጫ ትምህርት ፈቃደኞችም ከሆኑ ያከሙን ሐኪሞች አሉ። እነሱም ኢንቮልቭ አድርገው ህብረተሰቡ ምንድነው ይሄ በሽታ፣ በምን ያህል ጊዜ ይድናል፣ እንዳይዘን ምን እናድርግ። በእርግጥ ሬር ነው የሚባለው፣ ግን መሰረታዊ ነገሮች አሉ። እነዚህ አይነት ሰዎች ሲታመሙ መጀመሪያ የሚገጥማቸው ችግር ያ ነው፣ ወደ ፓራሊሲስ የሚቀየረው። ህክምናውስ ምናልባት አፎርድ ለማይደጉ ሰዎች መድኃኒቱ እንዴት ነው ከበር የሚደረገው? በጣም ከባድ ነው። የመጀመሪያው ስቴጅ መወሰድ ያለበት መድኃኒት። ከዛ በኋላም ፊዚዮቴራፒ ነው። ፊዚዮቴራፒውም ቀላል አይደለም። ቤተሰብ በደጋፊ ያስፈልጋል፣ አስታማሚ ያስፈልጋል። በሽታ ነው። ሰው ከታመመ ደግሞ የሚበላው ነገር መስተካከል አለበት፣ የሚተኛበት ነገር መስተካከል አለበት፣ የሃይጂን ጉዳይ አለ እና እነዚህ አይነት ነገሮችን አንዳንድ አቅም የሌላቸው ሰዎች እንዴት ነው ከቨር የሚያደርጉት? እና እኔ እንደውም ነበረ ማህበር እኔ በሽታው ሲይዘኝ መጀመሪያ ጂቢኤስ ነው እንደተባለ ወዲያው ከአይሲ ውስጥ ወጥቼ ትንሽ መለስ እንዳለኝ በቀጥታ ላፕቶፔን እንዲሰጡኝ ቪዲዮም ነበር ያይቴ። ያንን ኢንተርኔት አክሰስ አገኘው፣ ጎግል አደረኩ ምንድነው ጂቢኤስ የሚለውን ነገር። ያው ዩቲዩብ ላይም ጆርኒያቸውን የሄዱበት መንገድ ሼር የሚያደርጉ ሰዎችን አገኘው። በተለይ ካናዳዊት ናት፣ ሆሊ ፍራንሲስ ትባላለች። እሷ ከዚህ በሽታ ሰርቫይቭ አድርጋ የጻፋቸው መጽሐፎች አሉ፣ ዩቲዩብም ላይ ለቀቀቻቸው አሉ። ያለ እኔ በጣም ጠቅሞኛል። በጣም ያንን በማየት ሁለተኛ ነገር ደግሞ ቤተሰቦቼ ልክ እኔ ባልቻ ሆስፒታል እንደተየሁና በሽታ ጂቢኤስ መሆኑን እንደታወቀ ምንድን ያደረጉት፣ በቃ በጣም ሰርች አደረጉ። በጣም ምንድነው የበሽታ በዚህ በሽታ ታሞ የሚያውቅ ሰው አለ ወይ የሚለውን ነገር እንትን አሉ፣ ፈለጉ፣ አገኙ። አንድ ወጣት ልጅ አዲስ ዩኒቨርሲቲ አርኪቴክቸር ስኩል የሚማር ተገኘ። ይመጣል፣ ባልቻ ተኝቼ ስኬች ያደርግልኛል። አንዳንድ ነገር ደግሞ ከመስሪያ ቤቴም ጋር በጽሁፍ ኮሚኒኬት ማድረጋቸው ነገሮች ነበሩ። ያንን ሀሳቤን እነግረዋለሁ። እሱ ደግሞ በላፕቶፕ ሀሳቤን አስፍሮ ለመስሪያ ቤቴ መድረስ ያለበት ማመልከቻዎችም ምናምኖችም ይጽፍልኝ ነበር። እና መተዋወቅ፣ መረጃ መለዋወጥ ጥሩ ነው፣ ችግሮችን ያቀላል። እኔ አንድም ያው ሁሉም ነገር በእግዚአብሔር እጅ ነው ያለው፣ ግን እንደ ሰው ደግሞ ድርሻ አለብን። ሰው ድርሻ ይኖረዋል እና ያንን
በእግዚአብሔር ፍቃድ አድርጌ ነው ቆሜ መሄድ የቻልኩት። ያው ግልጹም መነጋገር ግድ ነው። በቃ አንዳንዴ የኛ የጤና ስርዓት ትንሽ ምንም መሸፋፈንም አያስፈልገውም። አንድ በሽተኛ ከታመመ በቃ ሊድን የማይችል ከሆነ ያንን በግልጽ ማሳወቅ ግድ ይላል። ያንን አሳውቀውኛል፣ አትሄድም ብለውኛል። ግልጽ ነው አሉ ሐኪሞችም ይሄንን እነሱም ራሳቸውም ሊመሰክሩ ይችላሉ። ኢትስ ሚራክል። አንዳንዴ ቆሜ ከሄድኩ በኋላ ዝም ብዬ ለቼክአፕ ምናምን ሄድ ነበረ የነርቭ ኮንዳክሽን ቴስት ለማሰራት እና ዶክተሯ በጣም ነበር ሰርፕራይዝድ የምትሆነው እና እስቲ ለነሱ ሚራክል ነው ያከመኝ። ሐኪም ጋር ሄጄ ሰላም ብየዋለሁ። ምክንያቱም ያ ሐኪም በዛን ቀውጢ በሆነበት ሰዓት የሚችለውን ነገር አድርጓል በእግዚአብሔር ኃይል እና ህይወቴ እንዲተርፍ አድርጓል። አንደኛ በሽታው አይደንቲፋይ ተደርጎ ያ መሰጠት ያለበት ፕላዝማ ፓሬሲስ እና አይቪአይጂ የሚባለውን ሕክምና ባልቻ ሆስፒታል ውስጥ ባልወስድ ነበር። ያው ብዙ ነገሮች ምስቅልቅል ነገሮች ይከሰቱ ነበር። በሽታው ያው የሞትም ኬዝ ስላለው ማለት የተወሰኑ ሰዎች በተያዙ ሰዎች የተወሰነ ፐርሰንት በዚህ በሽታ ህይወታቸው ስለሚያልፍ ማለት ነው። እኔ ፖስትም ካደረኩት አንዳንድ ሰዎች እናታቸውን ያጧሉ፣ ልጆቻቸውን ያጧሉ፣ ቅርብ ዘመዶቻቸውን ያጧሉ እና ይህን በሽታ በደንብ አዌርነስ ተሰርቶበት እንደውም ሀገራችን ላይ በጠቅላላ በዓለም አቀፍ ደረጃ ሜይ የጂቢኤስ አዌርነስ ቀን ነው፣ ግንቦት ማለት ነው። የዛን ቀን እንደው በጣም ትልልቅ ሰዎች አሉ በስፖርቱም ዙሪያ ምናምን እና እንደዚህ አድርጎ የአጭር እንትን እርምጃም የሚባል ወክ ነገር ሩጫም ነገር ምናምን አድርጎ በዛ የሆነ አካል ሪስፖንሲቢሊቲ ሊወስድ ይችላል። ፈንድ ቢሰበሰብ ለማይችሉ ሰዎች አቅማቸው እንደዚህ አይነት በሽታ ፌስ ሲያደርጉ መድኃኒቱን መግዣ፣ አንድ ሰው ደግሞ ፓራላይዝ ሲሆን ስራውን ሊያቋርጥ ይችላል። የቤተሰብ ኃላፊ እና የሚረዱ ሰዎች ይኖራሉ። ስለዚህ እነዛን ብናግዝ መልካም ነው እላለሁ። አመሰግናለሁ ስለተከታተላችሁኝ። ታንኪዩ ሰማች። ለሁላችንም ጤና ሰላም ይስጠን። መጪውን ዘመን ደግሞ የተባረከ ያደርግልን፣ የሰላም ያደርግልን፣ የጤና ያደርግልን። ጤና ነው ትልቁ ነገር። ሰው ጤና ከሆነ ካንጌት ሌላው የትዕግስትና የጥረት ጉዳይ ነው እና ዶንት ፈርስትሬት። ጤነኛ ስለሆናችሁ አመስግኑ። በራሳችሁ እጅ አንድ ብርጭቆ አንስታችሁ መጠጣት በመቻላችሁ ፈጣሪያችሁን አመስግኑ። ታንኪዩ ሰማች። አቬናይስ